የአዲስ አበባ ልጅ ትልቁ ስልጣኔው ታቦት ማቆላመጥና ነጭ ካልሲ በስሊፐር መልበስ ነው። ከዛ ውጭ ምን ታውቁና ነው ከክፍለ ሀገር ልጅ ጋር ጫማ መለካከት? አሊያ ክለብ ገብቶ መደነስ ከሴት ጋር መላላስ ነው ለአንተ ስልጣኔ። የዛ ክለብ ባለቤት ግን የክፍለ ሀገር ልጅ መሆኑን ዘንግተሃል። ወይ በሆነ አጋጣሚ ትልቅ ሆቴል ትገባለህ ሰልፊ። በነገራችን ላይ የእውቀት ደረጃ በጣም ነው የሚያስጠላው፣ ምክንያቱም የሻገተ ስለሆነ ማለት ነው። ታዲያ እዚህ ላይ ጠየቅከው አለ የአዲስ አበባ ልጆች የቱ ጋ ነው ኳሊቲያችሁ ነው እያልከን ያለዋ። ኳሊቲ ምን እንደሆነ ልንገርህ ና ስማ። ይኸውልህ አንተም ሆንክ ሌሎቻችሁ ወደ አዲስ አበባ መጥታችሁ ራሳችሁንም ቤተሰቦቻችሁንም ለመለወጥ ለተሻለ የትምህርት እድል ለተሻለ የስራና ህይወትም ጭምር ወደ አዲስ አበባ ስትመጡ የአዲስ አበባ ልጅ እናንተን መክፋትና ይሄ የኔ ቦታ ነው ስራ አጥቻለሁ አንተ መተህ ልትሰራ አይገባም አይልም። ይልቁንም ከፊት ሆኖ አንተን እየደገፈ የሆነ ነገር ብሸጥ ቀድሞ የሚገዛ የሆነ ነገር ለመስራት ብታስብ እንደ ጓደኛ የሚያማክርና ስራ ይመች የሚል ሌላው ሰው ጠላት ሊሆንብህ እንኳን ቢሞክር ይህ ስራ ምን ቸገራችሁ ብሎ የሚናገር ነው። ያ ነው ኳሊቲ ማለት። ብዙዎቻችሁ ያልገባችሁ የአዲስ አበባ ልጅ ኳሊቲ ማለት ያ ነው። ፊቱንም አያጠቁርባችሁ። እናውቃለን እኮ የአዲስ አበባ ልጅ ሆኖ ሰርቶ ለመለወጥ ወደ ሌላ ቦታዎች ሲሄድ እንዴት አድርገው ብዙ ሰዎች እንደሚያሸማቀቁትና እድሎቹን እንዴት እንደሚጋፉት የታወቀ ነው። ያንን ቅያሜ ብሎ ግን አዲስ አበባ ላይ አንድም የአዲስ አበባ ወጣት ያን ነገር አያደርገውም። ይልቁንም እህት ወንድሞቼ ናችሁ ብሎ ነው አቅፎ ይዞ እናንተን ለሀብት ማማ የሚያደርሳችሁ። ስለዚህ ለብዙዎቻችሁ ማስተላለፍ የምፈልገው ነገር የአዲስ አበባ ልጅ ኳሊቲ የቱ ነው ካላችሁ፣ የአዲስ አበባ ልጅ ኳሊቲ ማለት እናንተ ከየትኛውም ቦታ ላይ ተሰብስባችሁ መታችሁ ለመስራት ስታስቡ እናንተ መደገፉና እናንተ እንድትሰሩ ማመቻቸቱ ይሄ ነው ትልቅ ኳሊቲ። ስለዚህ ከጠባብነትና ከዚህ ከጎጥ ወጣችሁ እንደ ሰው ለማሰብና እንዲሁም ደግሞ የአዲስ አበባ ልጅ የሚያደርግላችሁን ድጋፍና ብርታት እንዲሁም ደግሞ አለው ባይነትን እንደ ትልቅ ነገር እየወሰዳችሁ ለአዲስ አበባ ልጅ ክብር ይኖራችሁ። እንዲህ አይነት መናናቅ በፍጹም የማይጠቅምና አንድ አይምሮ አለው ተብሎ ማሰብ ይችላል ከሚባል ሰው በፍጹም የማይጠበቅ ነው።